እንደ አውሮፓውያን አቆጣጠር በ2024 ዓ.ም ብቻ በዓለም ዙሪያ ከ1.3 ሚሊዮን ህዝብ በላይ አዲስ በኤችአይቪ ተይዟል። ይህም የኤችአይቪ ቫይረስ ስርጭት እጅግ በጣም አሳሳቢ ያደርጎታል። ከዚህ ጋር በተያያዘ እንግዲህ የአሜሪካ መድኃኒት ቁጥጥር ባለስልጣን ኤፍዲኤ ሌናካፓቪር የሚባለውን የኤችአይቪ መከላከያ መድኃኒት ፍቃድ ሰጥቷል ማለት ነው። ይህ መድኃኒት ኤችአይቪን 99 በመቶ የሚከላከል መሆኑ ጥሩ ጎኑ ቢሆንም አስቸጋሪው ነገር ደግሞ ይህ መድኃኒት እጅግ በጣም ውድ መሆኑ ነው። ይህ መድኃኒት በመርፌ የሚሰጥ ሲሆን በአመት 2 ጊዜ መውሰድ ይኖርብናል። 2 ጊዜ በአመት የሚያስፈልገን ደግሞ 28,000 የአሜሪካን ዶላር ነው። እንግዲህ ወደኛ መልሱት። ታዲያ ሰሞኑን ይህንን ችግር የሚቀርፍ ጥሩ ዜና በማህበራዊ ሚዲያ እየተሰራጨ ነው። ይህ መድኃኒት በ$40 ከ120 በላይ ለሆኑ መካከለኛና ዝቅተኛ ገቢ ላላቸው አገሮች እንዲከፋፈል እንግዲህ የዓለም ጤና ድርጅት እየሰራ ይገኛል። ነገር ግን እንድታስተውሉ የምፈልገው ይህ ተግባራዊ የሚሆነው ከ2027 ዓ.ም ጀምሮ ነው። ያ ማለት እንግዲህ ከአመት በላይ ራሳችንን ጠብቀን መቆየት ይኖርብን። ይህንን ዜና በጉጉት ሲጠብቁ ለነበሩ ሰዎች ሼር አድርጉላቸው። አመሰግናለሁ።